የአባቶቻችን የሐዋርያት ትእዛዝ ነው። ሰው በልቡናው ቂምንና በቀልን ቅናትንና ጠብን በባልንጀራው ላይ በማንም ላይ ቢሆንም አያዝ። ቤተልሔም የሰው ልጅ ሕግ እግዚአብሔርን አፍርሶ ተስፋ ቢስ ሆኖ 5500 ዘመን ሙሉ በመታከትና በአውታታ ሜዳ ላይ በመጋለብ የኖረባቸው ዘመናት 5500 ዘመን ተቆጠረ። ዘመኑ ሲደርስ ግን የመዳን ቃል ኪዳን ከሶስት አካል አንዱ አካል በወልደ እግዚአብሔር በቤተልሔም ተፈጸመ። ቤተልሔም ሁለት ትላልቅ ነገስታት ተወልዶባታል። አንዱ በህዝቡ ዘንድ ተወዳጅ የሆነው ንጉሥ ዳዊት፣ ሌላኛው ደግሞ በነቢያት የተተነበየለት ለአዳም ከውድቀት ሞት ወደ ዘላለማዊ ሕይወት ከሲኦል ወደ ገነት ያደረሰው ለዓለም ሁሉ ቤዛና መድኃኒት የሆነው ኢየሱስ ክርስቶስ የተወለደባት ቦታ ነው። ቤተልሔም ከመሰረቷ ስንመለከታት የህብስት የእንጀራ መገኛ ቦታ ማለት ነው። የዚህ መነሻ ደግሞ ካሌብ ነው። እስራኤላውያን ከክርስቶስ ልደት በፊት 1400 ዓመት ዓለም ከግብጽ ወጥተው ወደ ምድረ ርስታቸው ሲገቡ እንደ ርስት ሆና ለካሌብ የተሰጠችው መሬት ይህች መሬት ናት። በመሆኑም ከዚያን ጊዜ ጀምሮ በሚስቶቹ ስም ከብታ ቀጥሎም ኤፍራታ ብሎ ሲጠራት በልጁ ደግሞ ልኼም ብሏታል። ልኼም ማለት በዕብራይስጥ ቋንቋ ሲሆን የፍሬ የእንጀራ መሬት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውን መስሎ ሰውን አህሎ በጠባብ ደረት ተወስኖ ፍጹም ሥጋ ለብሶ ከድንግል ማርያም በድንግልና በምድረ ይሁዳ ተወለደ። እንደ ሕፃናትም አለቀሰ። የጸጋ ሰጪ ባለቤት በሰው ሰራሽ ጨርቅ ተጠቀለለ። ለፀሐይ ሙቀትና ብርሃን ያደለ አምላክ ከብትና አህያ በእስትንፋሳቸው ሊያማሙቁት በዙሪያው ከበቡት። ይገርማል። ቤተልሔም ዙሪያዋን ስትታይ የማጭድ ቅርጽ መስላ ነው የምትታየው። ሆኖም በየአካባቢው ስም ቤት ሳሁር፣ ቤት ጃላ፣ ቤት ሌኼምና ቤት ሐኒና ተብላ ትጠራለች። ነቢዩ ሚልክያስ አንትኒ እትቲሃቲ እምነገሥተ ይሁዳ ብሎ እንደተነበየው በትንሽቷ መንደር ክርስቶስ የተወለደባት መንደር ክርስቶስ ከተወለደባት በኋላ የዓለም ሕዝብ እየመጣ የሚገረምባት መንደር ባለ ግርማ የሆነች የበረት ቦታ ነች። በፊት ንጉሥ ዳዊት ቀጥሎም ክርስቶስ የተወለዱባት ታናሽ የነበረች ታላቅ ከተማም ናለች። ስለስተወለከ ሙሉ ዓለም መጽይሰብ ትሒታ ዘይኮነስ እኮራ ለዕሊላን ከቢራን ትርአ ከተማ ኮይና ትርአ ማለት
የዚህ ግርግም በረት ምንም እንኳን የከብቶች ማደሪያ የነበረ ቢሆንም የነገስታት ንጉስ ክርስቶስ ኢየሱስ ከተወለደ በኋላ ስሟ ከሁሉ የእስራኤል ምድር ከፍ ብላ ከቀደመው በላይ ገኖ ይገኛል። ተስፋ ላጡ የተስፋ ማስገኛ ሆና 24 ሰዓት ቃል እግዚአብሔር የሚነገርባት ቤተልሔም ሆናለች። ወደ ታች ሲገባ ጎል አለ። ክርስቶስ የተወለደበት ማለት ነው። በዚሁ ውስጥ የግሪክ፣ የአርመን፣ የግብፅና የሶሪያ ቤተ መቅደስ ይገኙበታል። በድሮ ጊዜ ኢትዮጵያውያን በዓመት አንዴ ብቻ ጸሎት እንዲያደርጉበት ይፈቀድላቸው የነበር ቢሆንም በኋላ ግን በነበረው አለመግባባት እንዲታገዱ አፈ ታሪክ ይነገራል። ለላሁን ጸሎት ካይገብሩ ተከልክሎም ማለት ነው። ይኸውም 9 ወር ከ5 ቀን በማኅፀነ ድንግል አደረ። ነፍስና ሥጋዋም ነሳ፣ ፍጹም ሰው ሆነ። በማይመረመር ድንቅ ምስጢር ማኅተመ ድንግልናዋ ሳይለወጥ ከእርሷ ተወለደ ብሎ ቅዱስ አትናቴዎስ በድርሳኑ እንደተናገረው ከእስራኤል ወገን ከሆነችው ከንጽሕተ ንጹሐን ከድንግል ማርያም በዚህች በረት ውስጥ ተወሰነ። በከብትና ውርንጭላም ተከበበ፣ በሳርና ቅጠልም መካከል ተኛ። እዚ ቦታ እዚ ካብቶም መጀመሪያ ክህነጹ ተጀመሩ ቤተክርስቲያን የምናየው ቤተክርስቲያን በእስራኤል ውስጥ ከተሰሩት አብያተ ክርስቲያናት ሁለት ታላላቅ ቤተክርስቲያን አንዱ ሲሆን የታነጸውም በ326 ዓመት ነው። በንጉስ ቆስጠንጢኖስ በእናቱ በንግስት እሌኒ ማለት ነው። እንደገናም የሮማ ንጉስ የሆነው ጀስቲያ በ635 እስከ 640 ዓም ቅርጹ ሳይቀየር እንዲታደስ እንደተደረገ ታሪክ ያስረዳል። ያም ሆነ ይህ ፐርሺያን ሁሉንም አብያተ ክርስቲያናት ሲያፈርሱ አባቶቻችን ከሰብአ ሰገል ሆነው ግብር ገብረውበታል በማለት ሳያፈርሱት የቀረ ታላቅ ካቴድራል ነው። በተጨማሪም በኢየሩሳሌምና በደብረ ዘይት መካከል የሚገኝ የድንግል ማርያም መቃብር ማኒ ቦታ ቤተክርስቲያን ያድና ቅድስት ድንግል ማርያም መቃብር ዘሎ አይፍረሶን። በማቴዎስ ወንጌል ምዕራፍ 2 ከቁጥር 9 እስከ 11 ላይ ሰብአ ሰገል በምስራቅ ያዩት ኮከብ ሕፃኑ ካለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር ብሎ እንደሚያስረዳን እነዚህ የጥበብ ሰዎች በጥበብ ልቦና እየመራ ቤተልሔም ሲደርስ በዚሁ ቦታ ላይ በቆመ ጊዜ እጅግ ደስ አላቸው። ወደ ዋሻው ገብተውም ሕፃኑ ከእናቱ ጋር አገኙት፣ ሰገዱለት፣ ያመጡለት ወርቅ ዕጣን ከርቤም ገበሩለት በማለት የተናገረው ቃል በዚሁ በቤተልሔም ተፈጸመ።
እንደሚታየው በብዙ አምዶች የተዋበው ይህ ቤተክርስቲያን በአንድ ወገን 24 በአንድ ወገን 24 ወደ ውስጥ ሲገባ ደግሞ 6 በአጠቃላይ ከ50 በላይ በሆኑ አምዶች ላይ የቆመ ሲሆን በ328 ዓም የተሰራ በባንዛንታይን ወይም በግሪካውያን ዲዛይን የተሰራ ነው። ያም ሆነ ይህ ግን የዓለም ሕዝብ በዚሁ ቅዱስ ቦታ እየተገኘ የሚጸልየውና ስጦታም የሚሰጠው የዓለም ንጉሥ የሆነው ኢየሱስ ክርስቶስ የተወለደበት ስፍራ በመሆኑ ነው። ይህኛው ቦታ ደግሞ ከግርግሙ በስተጀርባ የሚገኝ ቦታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደበት ዋሻ በስተምስራቅ በኩል የሚገኝ ቦታ ነው። ሙሉ ግቢው የግሪክ መነኮሳያት መኖሪያ ነው። እናም ሰብአ ሰገልን ከሩቅ ምስራቅ አገር መርቶ በዚህ ቦታ ላይ ያደረሳቸው ኮከብ የቆመበት ቦታ ነው ብለው ለዛ መታሰቢያ ይሆን ዘንድ በግሪክኛና አረብኛ አቡነ ዘበሰማያት ሙሉውን ተጽፎበት ይታያል። እናም ወደዚህ ቅዱስ ቦታ ስንመጣ በፍጹም ቅንነት በየዋህነት እንዲሁም በትህትና መንፈስ ሆነን መገኘት ይገባናል። አባና አለዚ ፊያል ሰማዋት ለይትቀደስ ለስመክ ዝብል ይተን ማለት